ሰላም ሰላም የተከበራችሁ ውዶች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንኳን ለአብይ ጾም በሰላም አደረሰን። ዛሬ የመጀመሪያውን ቀን ጀምረነዋል፣ የጾሙን ማለቴ ነው። እና ምን ላካፍላችሁ አሰብኩ። ያው በሰንበት ትምህርት ቤት ለሚያገለግሉ ወይም በጎን ለሚያገለግሉ ምዕመናን ሊያገለግል ይችላል። አባቶች፣ ካህናት፣ ያው ዲያቆናት አዳራቸውን በሰዓታትም ስለሚያዜሙት ለሊቃውንቱ አይደለም ይሄ። ስለዚህ የምህላውን ጸሎት በተለያየ ደብር የተለያየ ልማድ አለው፣ የተለያየ ብሂል፣ የተለያየ ስርዓት አለው። ሁሉም ደብር ላይ ተመሳሳይ አቋቋም ላይኖር ይችላል። አንዳንዱ በዜማ፣ አንዳንዱ በቁጥር፣ አንዳንዱ የሚጨምረው ቃል እግዚአብሔር ይኖራል፣ አንዳንዱ የሚቀንሰው፣ አንዳንዱ አካባቢ ላይ የሚዜም ሌላ ቦታ የማይዜም ሊኖር ይችላል። ስለዚህ እንደየባህሉ እንደየአካባቢ ስለሚለያይ እንዳትወዛገቡ፣ ግራ እንዳትጋቡ። እኔ በነበርኩበት ገዳም የነበረውን ብሂል ተከትዬ ነው የማዜመው። በዛ ቦታ መጀመሪያ ወደ ዜማው ከመግባታቸው በፊት እንደሚያደርጉት አባቶች ያው በቤተክርስቲያኑ በውጨኛው መድረክ በአውደ ምሕረቱ ማለት ነው ዙሪያ በግራና በቀኝ ይቆማሉ። ምዕመናኑም መነኮሳቱም ሴትም ወንዱም ያው ከኋላ አጅቦ ይቆማል። ካህናቱ በቁጥር ጸሎት ይታደላሉ። ከዘወትር ጸሎት ጀምሮ የዘወትር ጸሎት የምንለው ያው አት ተብሎ ተጀምሮ እስከ ሰላም ለኪ ያለው ማለት ነው። እሱ ይታደላል፣ እሱ ይባላል። መጀመሪያ በጋራ ይባላል። ከዚያ ውዳሴ ማርያም ሙሉ ነው። ሙሉ የሰባቱም ዕለት ይታደላል። ሁልጊዜም በየቀኑ የሰባቱም ዕለት ይታደላል። የዕለቱ አይደለም፣ የሰባቱም ቀን። ከዚያ አንቀጸ ብርሃን፣ ከዚያ ይወድስዋ መላእክት፣ ከዚያ መልካ ማርያም እና መልካ ኢየሱስ። እነዚህ ቋሚ ናቸው፣ ሁልጊዜም የማይታጎሉ ናቸው። ማታ ማታ የአብይ ጾም የሰርክ ሰዓት ጸሎት ማለት ነው። እሱ ይታደላል። ምናልባት አንዳንድ ደብር ላይ የደብሩ ባለቤት ለምሳሌ ሚካኤል ከሆነ የሚካኤል መልካ ሚካኤል፣ መልካ ገብርኤል፣ መልካ ጊዮርጊስ እንደዚህ አይነት ነገሮች መጨረሻ ላይ ሊጨመር ይችላል። ነገር ግን በቋሚነት ቅድም የነገርኳችሁ የዘውትር ጸሎት ብለነች ትንሿ መጽሐፍ ላይ የምናውቃትን ሙሉ ይታደላል። በቁጥር ነው የሚታደለው። ሁሉም ይጸልያል። ልክ እሱ እንዳለቀ ጸሎተ ለማርያም ወስለታ በዜማ ይባላል። ብዙ ደብሮች ጋር ይሄ በቁጥር ነው የሚባለው፣ እዛ ግን በዜማ ነው የሚባለው። ከዚያ ምዕራፍ አለው። ማህረና ከመግባቱ በፊት የተለያዩ ዜማዎች አሉ። ያው ከቅዱስ ያሬድ የተገኙ ብዙ ዜማዎች አሉ። እነሱን በየምዕራፉ አቡነ ዘበሰማያት እየተባለ እስኪታረፍ ድረስ እየተዜመ ከዚያ ማህረና አብም አልቆ መደምደሚያ ጸሎት እስኪያልቅ ድረስ አንዳንዴ የሃይማኖት ጸሎተ ሃይማኖትም በዜማ ይባላል። አቡነ ዘበሰማያትም በዜማ ይባላል። በዚህ ደረጃ ነው እዛ የሚባለው። ስለዚህ እኔም በየምዕራፉ ቆራርጬ አንድ ላይ መቅረጽ ስለማይቻል መቅረጽ ሳይሆን ያው ቲክታክ ስለማይቀበለው ከ10 ደቂቃ በላይ እኔም በየምዕራፉ አቡነ ዘበሰማያት እስከሚባልበት ድረስ እየቆራረጥኩኝ ለመልቀቅ እሞክራለሁኝ። ያው ለሊቃውንቱ አይደለም ብያለሁ። ምናልባት የሚያግዝ ከሆነ እንግዲህ ሁሉም ሊጠቀምበት ይችላል። ስለዚህ አሁን ጸሎቱ ውዳሴ ማርያም አልቋል ብለን እናስብና ጸሎተ ለማርያም ወስለታ እንበል። ጸሎተ ለማርያም ወስለታ ይቀበነ ማተወልዳ ጸሎታ ለማርያም ወስለታ ለሊቀ ጳጳሳቲነ አባ ማትያስ ይቀቦማ ተወልዳ ጸሎታ ለማርያም
ወስለታ ለጳጳስነ አባ ቄርሎስ ይቀቦማ ተወልዳ ጸሎታ ለማርያም ወስለታ ለመምህርነ ኪዳነ ማርያም ይቀቦማ ተወልዳ ጸሎታ ለማርያም ወስለታ ለማኅበርነ ፈለገ ሰላም ይቀባማ ተወልዳ ጸሎታ ለማርያም ወስለታ ለመካንነ ደብረ ሰላም ይቀቦማ ተወልዳ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ይቀቦሙማ ተወልዳ ለሕዝበ ክርስቲያን ይቀቦሙማ ተወልዳ ጸሎታ ለማርያም ወስለታ ለሀገሪትነ ኢትዮጵያ ይቀባማ ተወልዳ። አንዳንዴ ለነፍሳተ ሙታን ይላሉ። እንግዲህ በዚህ መልኩ ጸሎተ ለማርያም ወስለታ ከተባለ በኋላ አቡነ ዘበሰማያት ይደገማል። በሰላመ ቅዱስ ገብርኤል መልአክ ይባላል። ከዚያ አድኅነነ ሕዝበከ ይባላል። እሱን በቀጣይ በክፍል 2 ስንገናኝ ሰርቼ እመጣለሁኝ። ስላዳመጣችሁኝ ስለተመለከታችሁኝ አመሰግናለሁ። መልካም የጾም ወቅት፣ መልካም የምህላ ጸሎት ወቅት ይሆንልን። ሰላሙ ነው።